ሰላም ስለ ዶሮ ጥያቄዎች እንነጋገር። በመጀመሪያ ዶሮውን ቆርጠህ ጣለው። ከዚያም ጥቂት ጊዜ ጣል አድርገው። ከዚያም ቀላቅለው። ከዚያም ነጭ፣ ቀይ እና ቡናማ ጨው ይጨምሩበት። ከዚያም በርበሬውን አራግፉና ከዚያም ሎሚውን ጨምሩበትና ከዚያም ዳቦውን ቆርጠው ቀላቅሉት። ከዚያም ነጭ፣ ሙሉ ነጭ እና ቀይ ቀለም ይጨምሩበትና ከዚያም ዳቦውን በላዩ ላይ ያድርጉት። ከዚያም መረቁንና የተጠበሱትን ክፍሎች ያስቀምጡና ከዚያም በጥልቅ ይጠብሱትና ከዚያም ይበሉት። ከዚያም ማዮኔዝ ይጨምሩበትና ከዚያ ይበሉትና ይደሰቱበት። ከረሜላ ዶሮ 3 2 1 ሂድ። መጀመሪያ ዶሮውን ቆርጠህ ጣለው። ከዚያም ጥቂት ጊዜ ጣል አድርገው ቀላቅለው። ከዚያም ነጭ፣ ቀይ እና ቡናማ ጨው ጨምርበት። ከዚያም በርበሬውን አራግፈው። ከዚያም ሎሚውን ጨምሩበት። ከዚያም ዳቦውን ቆርጠህ ጣለው። ከዚያም ነጭ፣ ሙሉ ነጭ እና ቀይ ጨምሩበት። ከዚያም ዳቦውን በላዩ ላይ ያድርጉት። ከዚያም መረቁንና የተጠበሱትን ክፍሎች ያስቀምጡበት። ከዚያም በደንብ ይቅሉትና ከዚያም ይብሉት። ከዚያም ማዮኔዝ ይጨምሩበትና ከዚያም ይበሉትና ይደሰቱበት። መጀመሪያ ዶሮውን ይቆረጡና ጥቂት ጊዜ ይጣሉትና ከዚያ ይቀላቅሉትና ነጭ፣ ቀይ እና ቡናማ ጨው ይጨምሩበት። ከዚያም በርበሬውን አራግፉና ከዚያም ሎሚውን ጨምሩበትና ከዚያም ዳቦውን ቆርጠው ቀላቅሉት። ከዚያም ነጭ፣ ሙሉ ነጭ እና ቀይ ቀለም ያስቀምጡና ከዚያም ዳቦውን በላዩ ላይ ያድርጉት። ከዚያም መረቁንና የተጠበሱትን ክፍሎች ያስቀምጡ። ከዚያም በደንብ ቀቅለው ይብሉት። ከዚያም ማዮኔዝ ይጨምሩበት። ከዚያም ይበሉትና ይደሰቱበት። መጀመሪያ ዶሮውን ቆርጠህ ጣለው። ከዚያም ጥቂት ጊዜ ጣል አድርገው። ከዚያም ቀላቅለው። ከዚያም ነጭ፣ ቀይ እና ቡናማ ጨው ይጨምሩበት። ከዚያም በርበሬውን አራግፉና ከዚያም ሎሚውን ጨምሩበትና ከዚያም ዳቦውን ቆርጠህ ጣለው። ከዚያም ነጭ፣ ሙሉ ነጭ እና ቀይ ጨምሩበትና ከዚያም ዳቦውን ጨምሩበትና ከዚያም ድስቱንና የተጠበሱትን ክፍሎች አስቀምጡና ከዚያም በጥልቅ ጠብሰውና ከዚያም ብሉት። ከዚያም ማዮኔዝ ጨምሩበትና ከዚያም ብሉትና ይደሰቱበት። በምናየው ቪዲዮ ውስጥ የካሁት ጥያቄዎችን አግኝተናል። አሁን የካሁቱን መድረክ ላይ የምናስቀምጥበት ጊዜ አሁን ነው። አሁን እኛ ጓደኞች ነን። የካሁቱን የቀጥታ ስርጭት የሚያስተናግደው አስተናጋጅ። በኋላ እንገናኝ።